ሰላም እንዴት ናችሁ ተመልካቾቼ? ዛሬም ደግሞ ፓርት 3 ቪዲዮ የጂኦግራፊ የሪሚዲያል 2017 ጥያቄዎችን የምንሰራበትን ቶፒክ ጀምረናል ማለት ነው። አብራችሁ እንድትቆዩ እየጋበዝኩኝ እንደተለመደው ቪዲዮን ከመጀመራችን በፊት ግን ሰብስክራይብ በማድረግ እኛን እንድታግዙን፣ ላይክ በማድረግ እንድታግዙን፣ ለጓደኞቻችሁ ደግሞ ሼር በማድረግ እንድታደርሷቸው ይህን መረጃ። ከዛ ውጪ ደግሞ ቴሌግራም ቻናላችን እንድትቀላቀሉ ዲስክሪፕሽን ላይ ሊንክ አስቀምጥላችኋለሁ። ያን ሊንክ በመጠቀም ወደ ቴሌግራማችን በመግባት የተለያዩ ተጨማሪ ኢንፎርሜሽኖች ከዚህ የተለዩ ተጨማሪ ኢንፎርሜሽኖችን የምታገኙበት ፕሮሰስ ነው ያለው። እዛም እንድትቀላቀሉ ጋብዛችኋለሁ ማለት ነው። ከዛ ውጪ ደግሞ ኮመንት ሴክሽን ላይ ባለፉትም ጥያቄዎች ሊሆን ይችላል፣ በዚህኛውም ቪዲዮ ሊሆን ይችላል፣ ባለፉት ቪዲዮዎችም ሊሆን ይችላል እንደ ሀሳብ እንዲሰራላቸው የምትፈልጓቸው ማንኛውም አይነት ቪዲዮዎች ካሉም ሊሆን ይችላል ብትጽፉልኝ በዛ መሰረት ሪስፖንድ አደርጋለሁ። ጥያቄ አስተያየት ካላችሁም በዛው እቀበላለሁ ማለት ነው። ዛሬ የመጨረሻው የጂኦግራፊ የመጨረሻውን ቪዲዮ ፓርት 3 ነው የምንሰራ የሚሆነው። አብራችሁ እንድትቆዩ ጋብዛለሁ። ቀጥታ ወደ ቪዲዮውን የምንጀምረው ይሆናል ማለት ነው። ባለፈው ያቆምነው እዚህ ጋር ነበረ 68ኛ ጥያቄ ላይ ነበር። 67ን ሰርተን 68 ላይ ነበረ ያቆምነው እና ከዛ ጀምሮ የምንሰራ ይሆናል። the Köppen climate classification system is based on dash ይለናል። ይሄኛው የኮፐን ክላይሜት ሲስተም በምን ላይ ነው ቤዝ የሚያደርገው? ይሄ ቴምፕሬቸር ኤንድ ፕሪሲፒቴሽን ላይ ነው ይሄ ቤዝ የሚያደርገው ማለት ነው። ቤዝ የሚያደርገው የሚሆነው ይሄ ቭላድሚር ኮፐን የተባለ ሰውዬ ነው እና ዩዝድ ምን የተጠቀመው መንዝሊ እና አኑዋሊ አቨሬጅ ኦፍ ቴምፕሬቸር እና የመንዝሊ ኤንድ አኑዋሊ አቨሬጅ ሬንፋልን ነው የተጠቀመው ማለት ነው። ምን ለማድረግ ዲፋይን ለማድረግ ቱ ዲፋይን the boundaries of different climate zone around the world። ይሄ ሰው የተጠቀመው ምንድነው መንዝሊ እና አኑዋሊ ያለውን የአቨሬጅ ቴምፕሬቸር ኦልሶ የአቨሬጅ ሬንፋል ባውንደሪያቸውን በዲፍረንት ክላይሜት ዞን አራውንድ ዘ ወርልድ ላይ እንትን ብሎ ዲፋይን ያደረጋልን ይሆናል ማለት ነው። ቴምፕሬቸር እና ፕሬሲፒቴሽን ላይ እንትን ያደረገ ዲፔንድ ያደረገ ሬንፋል እና ቴምፕሬቸር ላይ ዲፔንድ ያደረገ ክላሲፊኬሽን ነው የሰጠን ማለት ነው። ይሄ የሚሆነው ይሄ ላይ ያለው ትክክለኛ መልሳችን ነው የሚሆነው። ትክክለኛ መልሳችን የሚሆነው ለዚህኛው ጥያቄ the sea climate type in Köppen system refers to dash ይለናል። ይሄ ደግሞ ሲ ክላይሜት ታይፕ ምንን ነው የሚያሳየው? ምንን ነው እንትን የሚለው ነው የሚለን ይሄ ቴምፕሬት ክላይሜት የሚለውን ነው የሚያሳየን ማለት ነው። ቴምፕሬት ክላይሜት ነው ይሄ ሲ የሚለው ማለት ነው። እንትኖች አሉ። ለምሳሌ ኤን ብንወስደው ትሮፒካል ክላይሜትን ነው የሚያሳየን። ትሮፒካል ክላይሜትን ያሳየናል። ቢ ድራይ ክላይሜት የሚባሉ እንትንን ነው የሚያሳየን። ቢ ድራይ ክላይሜትን የሚያሳየን ሲሆን ሲ ደግሞ ማይልድ የሆነ ቴምፕሬት ወይም ቴምፕሬት ክላይሜትን የሚያሳየን ነው የሚሆነው። ኢ ደግሞ ፖላር የሆነን እንትን የሚያሳየን ይሆናል። ዲ ኮንቲነንታል ዲ ኮንቲነንታል ኢ ፖላርን የሚያሳየን ክላይሜት የሚያሳዩን ይሆናሉ። ሲ ደግሞ እንደተነጋገረው ቴምፕሬት ክላይሜትን የሚያሳየን ነው የሚሆነው። ቢ ነው የሚሆነው የዚህኛው መልሳችን ማለት ነው። ሰባኛ ደግሞ ኢኳቶሪያል ሬንፎረስት ሪጅን ኢዝ ፕራይመርሊ ፋውንድ ኢን ዳሽ ይላል። ኢኳቶሪያል ሬንፎረስት ሪጅን የት ነው የሚገኘው? ሎው ላቲቲዩድ ኤሪያ ላይ ነው አይደል የሚገኘው። ኢኳቶሪያል ሬንፎረስት ሎው ላቲቲዩድ ኤሪያ ፋውንዲን በሎው ላቲቲዩድ ኤሪያስ የሚለው ነው የሚሆነው ለዚህኛው ትክክለኛ መልሳችን ማለት ነው። which of the following is key feature of Mediterranean climate? ሜዲተራኒያን ክላይሜት ኪ ፊቸር የሆነ የትኛው ነው? ይሄ ሆት ድራይ የሆነ ሰመር እና ማይልድ እና ዌት የሆነ ዊንተር ናቸው የሚገኙት። ሜዲተራኒያን አካባቢ ሰመሮቹ ምንድን ናቸው? በጣም ሞቃትና ደረቃማ ናቸው። ዋይል ዊንተሮቹ ደግሞ ወደ ክረምቶቹ ደግሞ ማይልድ የሆነ ዌይትን ያላቸው ናቸው ማለት ማይልድ ዌይት ይሆናሉ ማለት ነው ሜዲተራኒያን ላይ። ኮኒፈረስ ፎረስት ኦልሶ ናውናስ በሌላ ስሙ ኮኒፈረስ ፎረስት የሚባለው በሌላ ስሙ ምን ተብሎ ይታወቃል ነው? ይሄኛው ቱንድራስ ተብሎ የሚታወቅ ይሆናል በሌላ ስሙ። አዘር ኔም ቱንድራ ተብሎ የሚታወቅ ይሆናል። የኮኒፈረስ ፎረስት ማለት ነው።
73ኛው ዌር አር ፖላር አይስ ካፕ ሪጅን ቲፒካሊ ፋውንድ ነው የሚለን። ይሄ ወደ ኒር ኖርዝ እና ወደ ሳውስ ፖሎች አካባቢ ነው የሚገኘው የፖላር አይስ ካፕ የምንለው ሪጅን ማለት ነው። ሶ ዲ ላይ ያለው ነው የሚሆነው ኒር ዘ ኖርዝ ኤንድ ሳውስ ፖል አካባቢ ነው ፋውንድ የሚደረገው ይሄ። ዊች ሪጅን ሃዝ ሃይስት አቨሬጅ አኑዋል ቴምፕሬቸር ሃይስት አቨሬጅ አኑዋል ቴምፕሬቸር ያለው ሪጅን የትኛው ነው? ሶ ይሄ ዴዘርት የሚባሉት አካባቢ ናቸው አይደለ? ሃይስት የሆነ አኑዋል ቴምፕሬቸር ያላቸው ቦታዎች ናቸው እነዚህ ዴዘርቶች ወይም እነዚህ ወደ በረሃ ብለን የምንጠራቸው አካባቢዎች ማለት ነው። 75 ደግሞ how do mountains influence precipitation pattern precipitation pattern ኢንፍሉዌንስ የሚያደርጉት በምንድን ነው? ምን ያደርጋሉ? እነዚህ by blocking air mass causing air massን ብሎክ በማድረግ ምንን precipitation ወይም ሬንፋልን ኮዝ ያደርጋሉ እና on windward side and rain shadow on the leeward side ይሄ precipitation በwindward side እና rain shadow ደግሞ በleeward side ኮዝ በማድረግ ኢንፍሉዌንስ የሚያደርጉት ይሆናሉ እነዚህ ማውንቴኖች ማለት ነው። ማውንቴኖች ማለት ነው የሚሆነው። ሶ እነዚህ ማውንቴን አክታስ እና ፊዚካል ባሪየር አክት ያደርጋሉ። ዛት ፎርስስ ኤር አፕዋርድ ቱ ኩል ኤንድ ኮንደንስ ቱ ሬን ኤርን አፕዋርድ ላይ ሄዶ ኩል እንዲያደርግና ፕሪሲፒቴሽን እንድናገኝ ወይም ኮንደንስ ሆነው ተመልሶ ደግሞ ያ ኤር ወደ ሬንነት ፕሪሲፒቴት ሆኖ ወደ ሬንነት እንዲቀየር የሚያደርጉ ናቸው። አክት ያደርጋሉ እንደ ፊዚካል ባሪየር አክት ያደርጋሉ። ኤርን እዚህ ጋር እንዳየነው ብሎክ ያደርጋሉ ማለት ነው። ቢ ላይ ያለው ይሆናል ትክክለኛ መልሳችን ለዚህ ጥያቄ። 76ኛ ደግሞ ሃው ኮኒፈረስ ፎረስት ሪጅን ኤንድ ታይጋስ ዲፈር የሚያደርጉት በምንድን ነው የሚለን። ይሄ ደግሞ በምንድን ነው ዲፈር የሚያደርጉት? በዜራ ምንም ዲፍረንት እንደሌላቸው ነው እንትን የሚለን። ይሄ ኮኒፈረስ ፎረስት የሚባሉት አካባቢዎች እና ታይጋ የሚባሉት ምንም አይነት ዲፍረንስ እንደሌላቸው ነው እንትን የሚባሉት እና እንደውም ኢቭን ሲኖኒመስሊ እንደ ሴም እንትን እንደ ሴም ባዮም እንደ ሴም ፕሌስ ሲኖኒመስሊ የምንጠቀማቸውም ጊዜ ይኖራል ማለት ነው። እንደ አንድ እንትን ማለት ነው። ይሄ ኮኒፈረስ ፎረስት እና ታይጋን የሚባሉትን። 77ኛ ደግሞ ኢኳቶሪያል ሬን ፎረስት ሪጅን ኤክስፒሪየንስ ሃው መኒ ሲዝንስ ይለናል። ኖ ዲስቲንክት የሆነ ሲዝን የለውም ኢኳቶሪያል ሬን ፎረስት ላይ ተመሳሳይ የሆነ አይነት እንትን ነውና ኖ ዲስቲንክት ሲዝን የሚለው ነው ትክክለኛ መልሳችን የሚሆነው ለዚህኛው። ኔም ቱ ቲንግስ ኮፐን ሲስተም ቴክስ ኢንቱ አካውንት ይለናል። እዚህ ጋር ፕሪሲፒቴሽን እና ቴምፕሬቸር እንደሆነ አይተናል። ከላይም ያኛው ጥያቄ ላይ ያየነው ነው። ቴምፕሬቸር እና ፕሪሲፒቴሽን ወይም ቴምፕሬቸር እና ሬንፋልን ይሆናል እንትን የሚሉት ማለት ነው። እነዚህ ኮፐን ሲስተም የሚባለው ሲስተም ላይ ሰው 79ኛ ዋት ኢዝ ዘ ኪ ኤሌመንት ቱ ዲተርማይን ዘ ክላይሜት ኦፍ አን ኤሪያ የሆነን ኤሪያ ክላይሜት ዲተርማይን ለማድረግ የምንጠቀመው ምንድነው? ኢት ኢዝ ዘ ቴምፕሬቸር ኦፍ ዘ አትሞስፌር አይደለ? የአትሞስፌርን ቴምፕሬቸር የምንጠቀመው ይሆናል ማለት ነው። ቴምፕሬቸር ኦፍ ዘ አትሞስፌር የሚለው ነው ለዚህኛው መልሳችን የሚሆነው። 80ኛ ትሮፒክ ኦፍ ካፕሪኮርን ኤንድ ካንሰር ሪፕሬዘንት ምንድነው የሚለን? ሶ ባውንደሪ ቢትዊን ዋርም ኤንድ ኩል ቴምፕሬቸር ነው ሪፕሬዘንት የሚያደርጉት እነዚህ ካፕሪኮርን እና ካንሰር የሚባሉት ማለት ነው። ሪፕሬዘንት የሚያደርጉት በዋርም እና በኮልድ በሆነ ቴምፕሬቸር መካከል ያለውን ባውንደሪ ሪፕሬዘንት የሚያደርጉ ይሆናሉ ማለት ነው። which of the following is major characteristics of Ethiopian topography? የኢትዮጵያን ቶፖግራፊ እንትን የሚያደርገው ሃይሊ ቫሪድ የሆኑ ናቸው አይደል? የኢትዮጵያ ቶፖግራፊ በጣም ቫሪ የሚያደርጉ ናቸው። ለምሳሌ እነ ራስ ዳሽንን ብንወስድ ሃይላንዶቹን ብንወስድ በጣም ከፍተኛ ቦታ ያለባቸው ናቸው። ዋይል ደግሞ እነ ዳሎልን ብንወስድ በጣም ዝቅተኛ ቢሎው 125 ሜትር ቢሎው ሲ ሌቭል የሚገኙ ቦታዎች ያሉባቸው ናቸው አይደለ ኢትዮጵያ ውስጥ። ሶ በጣም ሃይሊ ቫሪድ የሚያደርጉ ቶፖግራፊ ነው ያለን ማለት ነው ኢትዮጵያ የሚሆነው። 82ኛ ደግሞ አዋሽ አፋር ሎውላንድ ኢዝ ናውን ፎር ቮልካኒክ አክቲቪቲ ኤንድ ሆት ክላይሜት አይደለ? ይሄ አዋሽ አፋር የሚባለው አካባቢ ላይ በጣም ሎውላንድ ነው እንደነገርኳችሁ። ወደ ዳሎል አካባቢ ኢቭን ከ125 ሜትር ቢሎው ሲ ሌቭል ድረስ የሚወርድ በጣም ዝቅታ ቦታ ነው። ሶ ያ በቮልካኒክ አክቲቪቲ በደንብ የሚታወቅ ነው እና በጣም ሆት የሆነ ክላይሜት ያለበት ነው። በጣም ሆት የሆነ ክላይሜት ያለበት ነው ማለት ነው። ሶ ዊች አግሮ ክላይማቲክ ዞን ኢዝ suitable for growing crops like coffee and ጤፍ። ይሄ ወይን አደጋ የምንለው አካባቢ ነው የሚሆነው።
ኮፊን ጤፍን በደንብ እንትን ለማለት የሚያገለግል የሚሆነው ወይና ደጋ የሚባለው በአማርኛው እንትን ነው ይሄ ማለት ነው። እና ይሄ ማይልድ የሆነ ሃይላንድ ነው። ማይልድ የሆነ ሃይላንድ አካባቢ ነው። ከ1000 አይ ቲንክ ከ1500 እስከ 2300 አካባቢ አባቭ ዘ ሲ ሌቭል ያለ በጣም ምቹ የሆነ ቦታ፣ ለም የሆነ አፈር ያለበት ነው። ክላይሜቱ በጣም የሚመች ነው። ሬንፋል ይኖራል ማለት ነው። ሶ በጣም ሲዩተብል የሚባል ይሆናል ለነዚህ ለኮፊ ለጤፍ ምናምን ለመዝራት በጣም ሲዩተብል ይሆናል ማለት ነው። ሲዩተብል የሚሆን ቦታ ነው። 84ኛው which of the following is a trend in global climatic change ላይ ትሬድ የሆነው የትኛው ነው? ሶ ኢንክሪዝ ፍሪኩዌንሲ ኦፍ ኤክስትሪም ዌዘር ኢቨንት አይደለ? የተለያዩ የዌዘር ኢቨንቶች መጨመራቸው ለምሳሌ ግሎብ እንትን ይሄ ግሪን ሃውስ እንትን ሊሆን ይችላል። ኢሚሽን መለቀቁ ሊሆን ይችላል። እነዚህ ቶርኔዶ የሚባሉ እንትኖች ሊሆኑ ይችላሉ። በጣም የተለያዩ ናቹራል ኢቨንቶች እየጨመሩ ኢንክሪዝ እያደረጉ ነው የሄዱት። ሶ ክላይሜት ቼንጅ ላይ ትሬንድ የሚባለው ይሄ ኢንክሪዝ ፍሪኩዌንሲ ኦፍ ኤክስትሪም ዌዘር ኢቨንቶች የተለያዩ ዌዘር ኢቨንቶች መጨመራቸው ነው አይደለ? ሶ የሚሆነው ሲ ላይ ያለው መልሳችን ነው። ሃው ዳዝ አይቲሲዚ ኢንፍሉዌንስ ሬንፋል ፓተርን ኢን ኢትዮጵያ? ሬንፋል ፓተርን እንዴት ነው ኢንፍሉዌንስ የሚያደርጉት እነዚህ አይቲሲዚ የሚባለው እንትን ማለት ሲስተም ማለት ነው። ሶ እንዴት ነው ሬንፋሉን ኢንፍሉዌንስ የሚያደርገው የሚለውን ስናይ በእንትን ነው በኮንሰንትሬትድ ሬንፋልን በመፍጠር በምን ሰዓት ሰመር መንዞች ላይ ሞር ምንን ይፈጥራል? ኮንሰንትሬትድ የሆነ ሬንፋልን ዝናቡ ኮንሰንትሬት እንዲሆን ነው የሚያደርገው ማለት ነው። ሶ ይህን በመፍጠር ኢንፍሉዌንስ የሚያደርገው ይሆናል የኢትዮጵያን ሬንፋል ፓተርኑን ኮንሰንትሬት በማድረግ ኢንፍሉዌንስ የሚያደርግ ይሆናል። 86ኛው ዋት ኢዝ ዘ ሜን ዲፍረንስ ቢትዊን ሪኒዌብል ኤንድ ነን ሪኒዌብል ሪሶርስ? ነን ሪኒዌብል ሪሶርስ ይለናል። ይሄ ደግሞ ሪኒዌብል ሪሶርሶች ምን ሊሆኑ ይችላሉ? ሪፕሌኒሽድ ሊደረጉ ይችላሉ። በምን ናቹራሊ ተመልሰው እንትን ሊሉ ይችላሉ ማለት ነው። ዋይል ነን ሪኖቬብሎች ምን ይሆናሉ? ሪፕሌኒሽድ ሊደረጉ አይችሉም። ድጋሚ እንትን ሊገኙ አይችሉም። አንዴ ካለቁ አለቁ ነው ማለት ነው። ያ ነው ዲፍረንሳቸው የሚሆነው። ሶ ሪፕሌኒሽድ መሆንና ሪፕሌኒሽድ የማይሆኑ መሆናቸው ነው ዲፍረንሳቸው ማለት ዋናው ዲፍረንሳቸው የሚሆነው። ዋት ዳዝ ኮንፍሊክት ሪዞሉሽን ሪፈር ኢን ዘ ኮንቴክስት ኦፍ ሪሶርስ ማኔጅመንት? በሪሶርስ ማኔጅመንት ላይ ኮንፍሊክት ሪዞሉሽን ፋይንዲንግ ፒስፉል የሆነ ሶሉሽን፣ በጣም ፒስፉል የሆነን ሶሉሽን ማግኘት የሚለው ነው አይደለ? በጣም ፒስፉል የሆነ ሶሉሽን ማግኘት የሚለው ነው የሚሆነው። ሶ ፋይንዲንግ ዘ ፒስፉል ሶሉሽን ኢዝ ኮንፍሊክት ሪዞሉሽን ሪፈር የሚያደርገው እሱ ይሆናል ማለት ነው። ኢን ሪሶርስ ማኔጅመንት በኮንቴክስት ኦፍ ሪሶርስ ማኔጅመንት ማለት ነው። 88ኛ ደግሞ ኢን ዊች ካንትሪ ኦፍ ዘ ላርጀስት ኦፍ ኦይል ኢዝ ኤክስትራክትድ? ላርጀስት ኦይል ኤክስትራክት የሚደረገው በየትኛው ካንትሪ ነው? እንደሚታወቀው በዩኤስኤ ነው አይደለ? ዩኤስኤ በጣም ግሎባሊ ኦይል ኤክስትራክት በማድረግ ሚነራሎችን ኤክስትራክት በማድረግ በራሷም ሀገር ሊሆን ይችላል እንደገና በተለያዩ ሀገራቶች ላይ በጣም የምትታወቅ ናት እና በጣም ላርጀስት ኦይል ኤክስትራክተር ተብላ የምትታወቀውም እሷ ናት። ዩኤስኤ ትሆናለች ማለት ነው። ዩኤስኤ ትሆናለች ማለት ነው። 89ኛ ደግሞ which of the following is largest lake in ኢትዮጵያ? በኢትዮጵያ ውስጥ ላርጀስት የሚባለው የሚታወቀው ነው ሌክ ጣና አይደለ? ሌክ ጣና ነው ላርጀስት ሌክ ተብሎ የሚታወቀው። 90ኛ which of the following is not characteristics of natural resource? የናቹራል ሪሶርስ ካራክተር ያለው ነው ከነዚህ መካከል የቱ ነው? እና evenly distributed across the globe አይደለ? evenly distributed አይደለም። አንዳንዱ ቦታ ዝቅ ያለ ነው፣ ከፍ ያለ ነው። አንዳንዱ ቦታ በቃ በጣም የተለያየ አይነት ካራክተር ነው ያለው ማለት ነው። አክሮስ ዘ ግሎብ አይደለም አክሮስ ዘ ግሎብ አንዳንድ ሪጅኖች ላይ ራሱ ተመሳሳይ ሪጅን የማይሆኑበት በአንዱ ቦታ የተለየ በአንዱ ቦታ በጣም ሞቃታማ፣ ቀዝቃዛ፣ ከፍታ፣ ዝቅታ በጣም የሚሆኑበት ሁኔታ የሚፈጠር ይሆናል። ግን ይሄ ግሎባሊ ነው እንደውም አድርጎ ያመጣው ሰው ትክክለኛ የሚሆነው ካራክተራችን የማይሆነው ይሄ ነው ማለት ነው። እና ከዚህ ቀጥሎ ያሉትን ደግሞ በዚህ እንትን ላይ ዲፔንድ ሆነን ነው የምንሰራቸው ማለት በዚህ ዲያግራም ላይ ዲፔንድ ሆነን ነው። ሶ ዊች መንስ ሃዝ ዘ ሎወስት ማክሲመም ቴምፕሬቸር? ከዚህ እንትን ከተባለው ላይ ሎወስት ማክሲመም ቴምፕሬቸር ያለው የትኛው ነው? ሶ ኤ ላይ ያለው ነው ሎወስት ማክሲመም። ይሄ ጃንዋሪ ላይ ነው እንደምታዩት ጃንዋሪ ላይ ሎወስት ማክሲመም ቴምፕሬቸር ያለው ማለት ነው። እና ጃንዋሪ ላይ ነው እና የሚሆነው 92 ደግሞ ዋት ኢዝ አኑዋል ቴምፕሬቸር ሬንጅ ነው የሚለን። ዲፍረንስ ቢትዊን ዘ ሃይስት እና ዘ ሎወስት ቴምፕሬቸር ዘ አኑዋል ቴምፕሬቸር ሬንጁ ምንድን ነው የሚለን። ሶ ይሄ
ወደ 72 አካባቢ ነው የሚመጣው እና ሬንጁን እና ይሄ ሃይስት ቴምፕሬቸር ማይነስ ሎስት ቴምፕሬቸር የሚሆነው ማለት ነው። ሶ ሃይስቱ እዚህ ጋር 23 ነው አይደለ? ጁላይ 23 ጁላይ የሚለው ይሆናል ማለት ነው። ጁላይ 23 ጁላይ የሚለው ሃይስቱ ይሄ ማለት ነው። እዚህ ጋር 23 ጁላይ የሚለው ሃይስት ዋን ሲሆን እንደገና ደግሞ ይሄ 49 ጃንዋሪ የሚለው 49 ጃንዋሪ የሚለው ደግሞ እሱ እንትን የሚሆን ይሆናል ማለት ነው። ሶ 49 ጃንዋሪ የሚለው እንትን የሚለው ይሆናል። ሶ ይህን እንትን በምንላቸው እንትን በምንላቸው ሰዓት የምናገኘው ምንን ይሆናል? የዚህን መልስ የምናገኘው ይሆናል ማለት ነው። ሶ 72 ትክክለኛ መልሳችን የሚመጣ ይሆናል። እነዚህ ሁለቱን 23 እንዲህ 49 የሚሆን ይሆናል። ይሄ በዚህ ሲጠፋ ምን እናገኛለን ማለት ነው? 72 ዲግሪ ሴንቲግሬድን የምናገኝ ይሆናል ማለት ነው። 72 ዲግሪ ሴንቲግሬድ የሚመጣ ይሆናል ማለት ነው። ሶ ትክክለኛ መልሳችን የሚሆነው እሱ ነው። እዚህ ጋር ደግሞ ሎስ ማክሲመም ቴምፕሬቸር ያለው ጃንዋሪ ላይ ነው ያለው ማለት ነው። ሎስ ማክሲመም ቴምፕሬቸር which is ይሄ ማለት ነው። ሶ እሱ ነው የሚሆነው። 92ኛም ቢ ላይ ያለው ነው መልሳችን የሚሆነው። which two consecutive months have the lowest precipitation ይለናል። ከነዚህ መካከል lowest precipitation ያላቸው ከሁሉም መንዞች መካከል የትኛው ነው የሚለን። ሶ ይሄም የሚሆነው ማርች ኤንድ ኤፕሪል የሚለው ይሆናል ማለት ነው። ማርች ኤንድ ኤፕሪል የሚለው ይሆናል። እዚህ ጋር እንደምታዩት ማርች ላይ ምን አለ? 5 አይደለ? ማርች ላይ 5 አለ። በጣም ሎወስት የሚባለው ከነዚህ መካከል ይቅርታ ማርች ላይ ያለው ይሆናል ማለት ነው። which is 5 የምንለው እና ኤፕሪል ላይ ያለው ይሆናል ማለት ነው። ኤፕሪል ላይ ያለው ማርች ኤንድ ኤፕሪል የሚለው ትክክለኛ መልሳችን የሚሆን ይሆናል እና ሎወስቱ እሱ ነው። this is the lowest precipitation የሚባለው የማርች እና የኤፕሪል የሚሆን ይሆናል። 94ኛ ደግሞ what type of climate does this data represent? ይሄ ዳታ እዚህ ጋር ያለው ዳታ ምን አይነት ክላይሜትን ነው ሪፕሬዘንት የሚያደርገው ምን አይነት ዳታ ነው የሚለን። ሶ ቀጥታ የሚሆነው ታይጋ የሚባለውን ታይፕ ኦፍ ክላይማቲክ ዳታ ነው የሚሆነው እና ይህ ዲስ ዳታ ኤክስትሪምሊ ምን የሆነ ነው ኮልድ ዊንተሮችን እና ቬሪ ሾርት የሆኑ ኩል ሰመሮችን የሚያሳየን ይሄ ታይጋ የሚባለውን ታይፕ እንትን ነው የሚያሳየን ማለት ነው። ሶ ሲ ላይ ያለውን መልሳችን የሚሆነው ለዚህኛው። 95ኛ የሚሆነው ደግሞ ከዚህ ጀምሮ ኦኬ በዚህ ላይ ተመስርተን የምንሰራው ይሆናል። በዚህ ማፕ ላይ እንትን ብለን የምንሰራው በዲያግራሙ ላይ ተመስርተን የምንሰራው ነው የሚሆነው። ሰው ኤሪያ ስኬል ኦፍ ማፕ what is the area scale of map ነው የሚለን 95ኛ። ሶ ይሄን እንትን ለማለት ምንድነው የምናገኘው? እየተሰጠን እዚህ ጋር ሊኒየር ስኬል ተሰጥቶናል ማለት ነው። which is ይሄኛው ማለት ነው። ይሄኛው ተሰጥቶናል ማለት ነው። ሊኒየር ስኬል ተሰጥቶናል ማለት ነው። ይሄ ማለት ምንድን ማለት ነው? 1 ሴንቲሜትር ለ150 ሺህ ሴንቲሜትር እንደማለት ነው በሬሽዮ ማለት ነው። ሶ ይሄኛውን መጀመሪያ ምን ማድረግ ይጠበቅብናል ማለት ነው? ኮንቨርት ማድረግ ይጠበቅብናል። ወደ ምን? ወደ ኪሎ ሜትር ኮንቨርት ማድረግ ይጠበቅብናል እና ወደ ኪሎ ሜትር ለመቀየር ምን ማድረግ አለብን? ይሄን 150 ሺውን ለ100 ሺህ የማካፈል ይጠበቅብናል ማለት ነው። 150 ሺውን ለ100 ሺህ እናካፍለዋለን። ለ100 ሺህ ለ100 ሺህ በምናካፍለው ሰዓት አፕሮክሲሜትሊ ወደ 1.5 ኬኤም የምናገኝ ኪሎ ሜትር የምናገኝ ይሆናል ማለት ነው። ወደ 1.5 ኪሎ ሜትር የምናገኝ ይሆናል። ሶ ኤሪያ ስኬሉን ለማግኘት ምንድን ነው የምናደርገው? ይሄን 1.5 ስኩዌር እናደርጋለን ማለት ነው። ይሄ 1.5 ስኩዌር በምናደርግ ሰዓት አፕሮክሲሜትሊ ወደ 2.25 አካባቢ ይሰጠናል። ኪሎ ሜትር ስኩዌር የሚሰጠን ይሆናል 2.25። ሶ ይሄን ስናጠጋጋው ወደ 2.3 እዚህ ጋር ሲ ላይ ያለው ማለት 1 ሴንቲሜትር ቱ 2.3 ኪሎ ሜትር የሚለው ትክክለኛ መልሳችን 2.3 ኪሎ ሜትር ስኩዌር የሚለው ትክክለኛ መልሳችንን የሚሰጠን እሱ ይሆናል ማለት ነው። ሶ ሲ ነው የሚሆነው መልሳችን የሚሆነው ማለት ነው።
96ኛ ጥያቄያችን ደግሞ የሚሆነው ዋት ኢዝ ጂኦግራፊክ ግሪድ ኦፍ ፖይንት ቪ ይለናል። ሶ ጂኦግራፊክ ግሪዱን የምናይ ይሆናል ማለት ነው። ሶ ቪ ፖይንት ቪ ያለችው የቱ ጋር ነው? እዚች ጋር የምታዩት ፖይንት ቪ እዚች ጋር ያለችው ማለት ነው። ሶ እቺ ፖይንት ቪ የቱ ጋር ነው ያለችው? በዚህ በኩል እዚህ ጋር ኤንድ በዚህ በኩል ደግሞ እዚህ ጋር አይደለ? እዚህ ጋር በስርዓት አላሰመርኩትም። እዚህ ጋር እና እዚህ ጋር ማለት ነው። ይሄ ምንድን ነው? ይሄ በሳውዝ በኩል 0.096 አካባቢ በኢስት በኩል ደግሞ 33 ዲግሪ ቱ 42 አካባቢ የምትገኝ ናት ማለት ነው። ሶ እሱን ደግሞ ቀጥታ ሄደን ማየት ነው። ብዙም የሚከብድ ነገር የለውም። which is ይሄኛው ነው የሚሆነው ማለት ነው። ኤ ላይ ያለው መልሳችን ነው ትክክለኛ መልሳችን የሚሆነው። ሶ እንትን አድርጎ ማየት ነው። በጣም ቀላል ነው ይሄኛው። 97ኛው which of the following origin information is depicted on the map ይለናል። ይሄ ዳይሬክሽን አሮ ነው። ዳይሬክሽን አሮ የሚለው ነው የሚሆነው ትክክለኛ መልሳችን ዳይሬክሽን አሮ ነው ማለት ነው። እዚህ ጋር ዴፒክት እየተደረገ እየታየ ያለው ማለት ነው። ይሄ እያወራ ያለው ምንድነው? ይሄ ራይት ኮርነር ላይ በዚህ በራይት በኩል ይሄኛው ስለዚህ ነገር ነው እያወራልን ያለው ማለት ነው። ስለዚህ እንትን ነው እያወራልን ያለው ማለት ነው። ሶ እንዳልነው ይሄ ዳይሬክሽን አሮውን ነው ወደ ኖርዝ እንትን እያለ ያለው ዳይሬክሽን አሮውን እያሳየን ያለው ነው ማለት ነው የሚሆነው። ይሄ ሶ ትክክለኛ መልሳችን የሚሆነው ዳይሬክሽን አሮ የሚለው ይሆናል ማለት ነው። ለዛሬ እስከዚህ ድረስ ካየን የሚበቃ ይመስለኛል። በሚቀጥለው ቪዲዮ ደግሞ ሌሎችን ፓርቶች ሰርቼላችሁ ይዤላችሁ የምመጣ ይሆናል። ያልገባችሁ በደንብ አብራራው ነገር ካለ ጠይቁኝ በኮመንት ሴክሽኑ እንደተለመደው መመለስ ይሆናል። ቴሌግራም ቻናላችንን ተቀላቀሉ። ሰብስክራይብ ይደረግ፣ ላይክ በማድረግ ለጓደኞቻችሁ ሼር በማድረግ እነሱ ጋር በማድረስ እኛንም በማገዝ እንትን በሉን። በሚቀጥለው ቪዲዮ ደግሞ ሌሎች ቶፒኮችን ሌሎች እንትኖችን ይዤላችሁ የምመጣ ይሆናል። እስከዛ ጊዜ መልካም ጊዜ ይሆንላችሁ። ይመቻችሁ።